በአርባ ምንጭ ዩኒቨርሲቲ ዋናው ግቢ በበረከት ገብረስላሴ አስተባባሪነት ከ7 የዶርም ጓደኞች ጋር የተጀመረው የመጽሐፍት መዋዋስ አድጎ በ2000 ዓመተ ምህረት ከግቢው ቦታ በመቀበልና መጽሐፍት በማሰባሰብ በክበብነት ከተቋቋመበት እንዲሁም በ2007 ዓመተ ምህረት የማዕከልነት ስያሜን አግኝቶ በተደራጀ መንገድ መስራት ከጀመረበት አሁን እስካለበት ደረጃ የደረሰ ጠንካራ ማዕከል ነው። ኢንፎክን በአሁን ሰዓት በአምስቱ ካምፓሶች ማለትም በዋና ግቢ፣ በኩልፎ፣ በአባያ፣ በነጭ ሳር እንዲሁም ባሳለፍነው ዓመት በ2016 ዓመተ ምህረት በጫሞ ቅርንጫፎቹን የከፈተ ሲሆን ለተማሪዎችና ለግቢው ማህበረሰብ በሙሉ መጽሐፍትን በ50 ሳንቲም በማቅረብ አንባቢ ትውልድ ለመፍጠር የሚደረገውን ጉዞ የሚያግዝ ጠንካራ ማዕከል ነው። ዘወትር እሁድ ምሽት 3 ሰዓት በሻማ የደመቀ የቶክ ሾው መርሃ ግብር ሲሆን በመርሃ ግብሩም ተሰጥኦ ካላቸው ተማሪዎች የተገኙም ሆነ ተጽፎ በተቀመጡ ግጥሞች፣ ወጎች፣ ቶክ ሾው የተማሪውን የንባብ ስሜት የሚቀሰቅሱ መጽሐፍ ጥቅሞችና እያዝናኑ የሚያስተምሩ የፍልስፍና ሐሳቦች ይካተቱበታል። ዘወትር ረቡዕ ምሽት 3 ሰዓት የፍልስፍና መርሃ ግብር ሲሆን በእለቱም የተማሪውን የሐሳብ አድማስ ከፍ ሊያደርጉ የሚችሉ የመወያያ ሐሳቦችን በማዘጋጀት ነፃ የሆነ የሐሳብ መድረክን ያዘጋጃል። ዘወትር አርብ ከምሽቱ 2 ሰዓት ጀምሮ የንባብ ምሽትን በማዘጋጀት ለተማሪዎችም ሆነ ለግቢው ማህበረሰብ ምቹ የሆነ የማንበቢያ ቦታና ጊዜ በማመቻቸት በቤቱ የሚከራዩትን ጨምሮ በገበያ ላይ በቀላሉ የማይገኙ መጽሐፍትን ለንባብ ያቀርባል። ተማሪዎችን እና የግቢውን ማህበረሰብ የንባብ ልምድ ለማዳበር ዘወትር ከእሁድ እስከ እሁድ ከቀኑ 5 ሰዓት እስከ 8 ሰዓት መጽሐፍትን በ50 ሳንቲም በማከራየት አንባቢ ትውልድን ለማፍራት ይሰራል። በአመት ከ3 እስከ 4 ጊዜ የአሚው ታንበብ የመጽሐፍት አውደ ርዕይ በማዘጋጀት የግቢው ማህበረሰብ ወደ መጽሐፍት እንዲቀርብ ማድረግ ተችሏል። በየዓመቱ የሚዘጋጀውና የግቢያችንን የአርባ ምንጭ ዩኒቨርሲቲን ስም በመልካም ጎኑ እንዲነሳ የሚያደርገው የብዕር ጥበብ የተሰኘው የመድረክ መርሃ ግብር ታዋቂ የሥነ ጽሑፍ ሰዎችንና የታሪክ ተመራማሪዎችን በመጋበዝ በዩኒቨርሲቲው ማህበረሰብና በታላላቅ ተጋባዥ እንግዶች መካከል ትውውቅን ከመፍጠር ባለፈ ተማሪዎች አንቱ ከሚባሉ የዘርፉ ባለሙያዎች ጋር በአካል እንዲገናኙና እንዲመካከሩ በር ከፍቷል። ኢንፎክን የአድዋ የነጻነት በዓልን ከተማሪዎችና ከግቢው ማህበረሰብ ጋር በመሆን ቀኑን የሚያዘክሩ ስራዎችን ከሌሎች ክበባት ጋር በመተባበር በደማቅ ዝግጅት ያከብራል። ኢንፎክን ከኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ማህበር እንዲሁም ከሌሎች የመጽሐፍ መደብሮች ጋር በመተባበር የተለያዩ አውድ ያላቸውን መጽሐፍቶች በድጋፍ መልኩ አርባ ምንጭ ዩኒቨርሲቲ እንዲመጡና አገልግሎት ላይ እንዲውሉ ማድረግ ችሏል። በቅርብ ከተደረጉት መካከል እንኳን 370 የሚጠጉ ዋጋቸው 58000 ብር በላይ የሚገመቱ ከአንደኛ እስከ 12ኛ ክፍል ላሉ ተማሪዎች አጋዥ መጽሐፍት አርባ ምንጭ ከተማ ላይ ለሚገኙ የአንደኛና ሁለተኛ ደረጃ ትምህርት ቤቶች፣ ለአርባ ምንጭ ማረሚያ ቤቶች እንዲሁም ለአርባ ምንጭ ከተማ የህዝብ ቤተ መጻሕፍት በማበርከት ከግቢው አልፎ ለከተማችን መትረፍ የቻለ ማዕከል ነው። ለዚህም በጎ ተግባር መሳካት የቀድሞ አባላት ተሳትፎ ወደር አይገኝለትም። ኢንፎክን ከአሚዩ የሴቶች ህፃናትና ወጣቶች ዳይሬክቶሬት ዳይሬክተር ጋር በመተባበር የዋይት ሪበን እና የሴቶች ቀንን የሴቶችን እኩልነት በሚገልጹ ዝግጅቶች ያከብራል። ኢንፎክን የተመረጡ በዓላትን ከአባሎቹ ጋር በድምቀት የሚያከብር ሲሆን አዝናኝና አስተማሪ ጉዞዎችን በማድረግ የሀገርህን እወቅ መርሃ ግብር ያዘጋጃል።
ኢንፎክን የቀድሞ ነባር አባሎቹ በተገኙበት ዓመታዊ የምስረታ በዓሉን በደመቀ ሁኔታ ያከብራል። ኢንፎክን አንባቢያንን ብቻ ሳይሆን ደራሲያንንና ገጣሚያንን ማፍራት የቻለ ትልቅ የአርባ ምንጭ ኩራት የሆነ ማዕከል ነው። ኢንፎክን አዲስ ገቢ ተማሪዎችን ወደ ግቢ ሲገቡ የእንኳን ደህና መጣችሁ ፕሮግራም በማዘጋጀት ስለ ቤቱና ግቢያችን በቂ መረጃ እንዲኖራቸው ያደርጋል። እንዲሁም በቤቱ አገልግሎና ተገልግሎ ተመርቀው ሲሄዱ የሽኝት ፕሮግራም ያዘጋጃል። ሳስብሽ ይፈሳል